ታላቁ መጽሐፍ ቅዱስ እንዲህ ይላል፣ የኔ የምትሉት ምን አለ? እናንተ ራሳችሁ የኔ ናችሁ ይላል። የሱ የሆንን እሱ የሚወደውን ነገር መስራት እንዴት ያስደስታል። ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምን አላችሁ? እንግዲህ ከዚህ በፊት እንደምታውቁት ተከስተ ብርሃን በጣም ጠንካራ በጣም ጀግና የሚባል ሁለት አይኖቹን ተፈጥሮ ብትነሳውም ፈጣሪ የሰጠው ጉልበቱን ተጠቅሞ ደግሞ ይሄው እየሰራ እየታተረ የሚገኝ ወንድም ነው። ባለፈው ያው ሚዲያ ላይ እንዳጋረናችሁ ችግር አለብኝ፣ ለጎኔ ማረፊያ አልጋ የለኝም፣ ብርድ ልብስ የለኝም ብሎ ነበር። ደጋግ እህቶችና ቅን ልብ ያላቸው ወንድም እህቶቻችን ይኸው እንደምታዩት አልጋውንም ፍራሹንም ትራሱንም አንሶላውንም ብርድ ልብሱንም ሁሉንም አሟልተው ይኸው ዛሬ አስረክቤዋለሁኝ። እስኪ ተከስተ የምትላቸው ካለ ይሄን ላደረጉትና ወንድሞች ይሄን ምን ትላቸዋለህ? እግዚአብሔር ይስጥልኝ፣ ጤናችሁን ይስጥልኝ። እመቤቴ ማርያም ያው በለቷ ቀን ሁሉም ተሟላልኝ። እመቤቴ ማርያም ታቆይልኝ፣ ጤናችሁን ይስጥልኝ። አሜን አሜን። እግዚአብሔር ካለ እናንተ ማናት? እግዚአብሔር ያቆይልኝ በለኝ። አሜን አሜን። አመሰግናለሁ በጣም። እሺ አሜን አሜን። እሺ ላንተም ረጅም እድሜ ከጤና ጋር ይስጥህ። አሜን። እሺ እሺ። ይኸው እንግዲህ እንደምታዩት ነው። ይሄን ያደረጋችሁ ቅልቦች፣ ይሄን ያደረጋችሁት ወንድሞች እውነት እግዚአብሔር በበረከቱ ይጎብኛችሁ፣ በወጣ ይተካ። እናመሰግናለን። ይህ ሆኖ በማየቴ እኔም ደስ ብሎኛል። እንግዲህ ተከስተ መልካም ጊዜ እመኝልሃለሁ። ያው አንጠፋፋ እመጣለሁ። መልካም ወንድምሽ፣ ሰላም ሁኑልሽ። ቻው። እሺ ቻው ወንድምሽ፣ ቻው።